የቀድሞ የሱዳን ሳሂር የነበሩ በአሁኑ ጊዜ አላህ ሱብሓነሁ ወተዓላ ሂዳያ ሰጥቷቸው ከሲህር ተግባራቸው የታቀቡት የሼህ ሐሚድ አደምን የህይወት ታሪካቸውን ያቀርቡልን። ሼህ ሐሚድ አደም የሚሰጡት ትምህርት በሲህር ስራ ውስጥ እንዴት ሊገቡ እንደቻሉ፣ ሲህር በሰዎች ላይ እንዴት ያደርጉ እንደነበር፣ አጠቃላይ እነዚህን የተመለከቱ ጉዳዮችን ካዩአቸው በራሳቸው ሲያደርጓቸው ከነበሩ ሌሎችም ሲሰሯቸው የነበሩትን እያንዳንዱን ነገር በመግለጽ ለማህበረሰቡ በተለያዩ ቦታዎች ዳዕዋ ያደርጋሉ። በተለያዩ ቴሌቪዥን ጣቢያዎች በመቅረብ ያስተምራሉ። የዚህ አይነት የሲህር ተግባራት በሀገራችን እጅግ በጣም በስፋት የሚገኝ በመሆኑ የእሳቸውን ታሪክ በቀጥታ እየተረጎምን በተከታታይ ልናቀርብላችሁ ወደድን። ከታሪካቸው የምንማራቸው እንዲሁም ደግሞ በአካባቢያችን ሳሂር መሆናቸውን ሳናውቃቸው ያሉ ሰዎችንም የበለጠ ማንነታቸውን አካሄዳቸውን እንድንረዳ የሚያደርገንና ራሳችንንና ቤተሰቦቻችን ከዚህ እጅግ አስከፊና አጥፊ ከሆነው የሲህር ተግባር እንድናስጠነቅቅ እንድንቆጠብ የሚያደርገን ይሆናል ብለን በአላህ ፍቃድ በማመናችን ነው። ምክንያቱም ከባለቤቱ አወቀ እንዲሉ እርሳቸው በዚህ ህይወት ውስጥ ያለፉበት በመሆኑ እንዲሁም ስለ ሲህር፣ ስለ ሳሂሮች፣ ስለ ጠንቋዮች፣ ስለ ደጋሚዎች እንዲሁ ከመንሰማቸው ዳዕዋዎች በተጨማሪ በተጨባጭ የዚህ አይነት ሰዎች ምን አይነት ስራዎችን ይሰራሉ፣ አስከፊነቱ እስከ ምን ያህል ድረስ ነው የሚለውን በደንብ እንድትገነዘቡ ያደርጋቸዋል። ከዚህ በአላህ ለዛም ነው የቀድሞ ሳሂር የነበሩትን የሼህ አህመድ አደምን ታሪክ ከራሳቸው አንደበት እየተነገሩን እኛም እየተረጎምን እናቀርብላችኋለን። በትርጉም ስራም ከፍተኛ ትጋት የሚያሳየው ባልደረባችን አብዱል ባሲጥ ጁነይዲን በእናንተ በአድማጭ ተመልካቾቻችን ስም አላህ ሱብሓነሁ ወተዓላ ኸይር ጀዛውን እንዲከፍለው ዱዓችን ነው። እኔ አብዱራሂም መሐመድ ፕሮግራሙን ለእናንተ በማቅረብ በማቀናበር አብሬያችሁ ቆያለሁ። እነሆ ይህን ልዩ ፕሮግራም ትከታተሉት እንዲሁም ሌሎችም ከዚህ አጸያፊ ስራ የገቡበት ባለማወቅ ወደ እነዚህ ሰዎች የሚሄዱ ይኖራሉና ይህንን እነሆ ልብ ብላችሁ እንድትከታተሉ እንጋብዛችኋለን። ረህመቱላህ ወበረካቱሁ። موضوع المحاضرة إن شاء الله عن السحر، وهي بالحقيقة مش محاضرة واحدة، أكثر من محاضرة إذا قدر الله إن شاء الله، عن السحر والسحرة والدجل. والمواضيع تتلخص في الآتي: أولا